እዩት። ጥሬ የሆነ ዜና ነው የምነግራችሁ ዛሬ። የፊታችን ሐሙስ እስከ ቅዳሜ ድረስ የሚቆይ እንግዲህ ከ15 ሀገራት በላይ የተውጣጡ ወደ 140 የሚሆኑ እንግዲህ የተለያዩ ካምፓኒዎች ይመጣሉ። እነዚህ ካምፓኒዎች የሚመጡት ደግሞ በተለይ ለሆቴል ባለቤቶች፣ ለሬስቶራንት ባለቤቶች በጣም ትልቅ እድልና ትልቅ እፎይታ የሚሰጡ ናቸው። ምግብን ያሸጋችሁ ለሰው ለማድረስ ሐሳብ ያላችሁ ሰዎች ካላችሁ አግሮ ፉድ ላይ የተለያዩ ማሽነሪዎች ለሆቴላችሁ ሊሆን ይችላል የተለያዩ ነገሮችን ለመስራት ማሽነሪዎችን የምትፈልጉ ሰዎችም ካላችሁ እንግዲህ ወደ 140 የተለያዩ ካምፓኒዎች እዚህ ኢቨንት ላይ ይመጣሉ። አግሮ ፉድ ፕሪንት ፓክ ኢትዮጵያ ይባላል። ኢቨንቱ የሚቆየው ለ3 ቀን ነው። ከ140 በላይ ካምፓኒዎች ይመጣሉ። ከነዚህ ካምፓኒዎች ጋር እንግዲህ አንድ ላይ ኔትወርክ ማድረግ ትችላላችሁ። ስለ ብዙ ስራዎች ማውራት ትችላላችሁ። ስለዚህ እነዚህን ካምፓኒዎች ለማግኘት እዛ ሀገር መሄድ አይጠበቅባችሁ ማለት ነው። ኦልሬዲ እነሱ በአካል እዚሁ ድረስ መተውላችኋል ማለት ነው። ሰኔ 12 እስከ 14 እንግዲህ በሚሊኒየም አዳራሽ ይካሄዳል። በህይወታችሁ ውስጥ የሆነ እድል ይመጣል። ይሄ አንደኛው እድል ሊሆን ይችላል። ምክንያቱም እንደዚህ ጥሬ በቃ ይሄ ጮማ የሆነ ወሬ ነው ማለት ነው። ደግሞ ደስ የሚለውን ፓርት ልንገራችሁ። ዘንድሮ የሚጀመር የፉድና እንደዚሁም የኮፊ ሾዎች አሉ። ስለዚህ የምሬ ነው የምላችሁ የተለያዩ ቢዝነስ ኦነር ከሆናችሁ እዚህ መታችሁ በጣም ታተርፉበታላችሁ። በተለይ እንደኔ ስሞል ቢዝነስ የሆናችሁ የሆቴል ባለቤቶች የሬስቶራንት ባለቤቶች ናችሁ፣ ኑና እዚህ ተሳተፉ። ምግብን እንዴት አድርጌ ፓክ አድርጌ መሸጥ እችላለሁ፣ እንዴት አትሜ ፕሪንት አድርጌ ለሰው በተመጣጣኝ ዋጋ ማድረስ እችላለሁ። ምክንያቱም ውጭ ሀገራት ላይ እነዚህ ነገሮች በጣም የተለመዱ ናቸው፣ ኢትዮጵያ ውስጥ ግን ገና ናቸው። ስለዚህ እናንተ እዚህ በአካል መታችሁ ከነዚህ ሰዎች ጋር ኔትወርክ ብታደርጉ በጣም ወርዝ ያደርጋል ማለት ነው። ስለዚህ www.agrofoodethiopia.com ላይ በመግባት ሬጂስተር አድርጋችሁ ሐሙስ 3 ሰዓት ላይ ይጀምራል። ስለዚህ እዛው እንገናኝ።